የቆላማ አካባቢ ኑሮ ማሻሻያ ፕሮጀክት በድሬዳዋ አስተዳደር መንቀሳቀስ ከጀመረ አጭር ጊዜ ቢሆንም በእነዚህ አጭር ጊዜያቶች ያከናወናቸው የልማት ስራዎች እጅግ አጥጋቢ ናቸው ማለት ይቻላል። ፕሮጀክቱ ከሚንቀሳቀስባቸው ዓላማዎች መካከል የመንገድ ዝርጋታ፣ በውሃ ልማት፣ በአካባቢ ጥበቃ፣ በእንስሳት ጤናና መኖ ዝግጅት፣ በስራ ዕድል ፈጠራ ላይ ተሰማርቶ ይገኛል። አቶ ኑረዲን አብደላ የድሬዳዋ አስተዳደር ግብርና ማዕድንና ኢነርጂ ቢሮ ኃላፊ ናቸው። እሳቸው እንደሚሉት 60 በመቶ ያክሉ መሬት ቆላማ የሚባል በመሆኑ ፕሮጀክቱ አስፈልጓል ይላሉ። ሰው ክፍል ያለባቸው ለዘመናት የነበራቸውን የመሰረተ ልማት ችግሮችን፣ የልማት ጥያቄዎችን ለመፍታት በርካታ ስራዎች ሲሰሩ ቆይተዋል። እንደ ሀገርም ሰፊው የመሬት ይዞታ ያለው ቆላማ አካባቢ ነው። ወደ 60% አካባቢ የሚጠጋ የሀገራችን ክፍል ቆላማ አካባቢ ነው። እንዳስተዳደርም እንግዲህ እንደኛም እንደ ድሬዳዋ የአየር ንብረታችን ቆላማ ከሚባሉ አካባቢዎች ነው። ይሄ ፕሮግራም እኛ በዚህ በሁለተኛው ምዕራፍ ላይ ነው የተካተትነው። ከዚህ ቀደም የነበረው የቆላማ አካባቢ ኑሮ ማሻሻያ ፕሮጀክት ምዕራፍ 1 የሚባል በ7 ክልሎች ሲሰራ የነበረ ነው ላለፉት ዓመታት። ይሄ የቆላማ አካባቢ ኑሮ ማሻሻያ ፕሮጀክት ምዕራፍ 2 አሁን በ8 ክልሎች እንደ ሀገር የተሰራ ይገኛል። እኛም እንግዲህ የዛ አንዱ አካል ነን ማለት ነው። የቆላማ አካባቢ የኑሮ ማሻሻያ ፕሮጀክት እንደ ድሬዳዋ በ2017 ጥር ላይ ነው እዚህ ድሬዳዋ ላይ መሰራት የጀመረው። ፕሮጀክቱ አሁን 1 ዓመቱ ነው ስራ ከጀመረ። በዚህ አጭር ጊዜ ውስጥ የተለያዩ ስራዎችን እያከናወነ ነው የሚገኘው። ፕሮጀክቱ እንደሚታወቀው ዓላማ አርግቶ እየተንቀሳቀሰ ያለው ትልቁ ነገር የህብረተሰባችንን ኑሮ ማሻሻል ነው። ይሄ ኑሮን የተሻሻለ ህብረተሰብ ካገኘን በዚሁ አጋጣሚ የአየር ተጽዕኖ የሚቋቋም ህብረተሰብ መፍጠር ነው። እንደሚታወቀው የኛ የህብረተሰቦቻችን አብዛኛው በድርቅ የተጎዳ ህብረተሰብ ስለሆነ በዚህ ፕሮጀክት ሲታቀፍ ይህን ድርቅን የሚቋቋም እንዲሁም ኑሮን ያሻሸለ ህብረተሰብ ማግኘት ነው የሚፈለገው ማለት ነው። ባለፈው ዓመት ነው ይሄ ፕሮግራም የተጀመረው እንዳስተዳደር። ይሄ ፕሮግራም እንግዲህ በዋናነት በተለይ የአርብቶ አደሩን ኑሮ የማሻሻል አርብቶ አደሩ አካባቢ ያለውን የመሰረተ ልማት ችግር የመፍታት በዘላቂነት ምርትና ምርታማነትን በማሻሻል ያሉባቸውን ችግሮች እንደ ሀገር እንዳስተዳደር ይህንን ለመፍታት ታሳቢ ያደረገ ዓላማ ያለው ፕሮጀክት ነው። ይህ ፕሮጀክት በዋናነት በአስተዳደር ደረጃ ከጀመርን አጭር ጊዜ ቢሆንም በጣም ብዙ ውጤቶች፣ ብዙ ስራዎች ህብረተሰቡን ተጠቃሚ ያደረጉ ስራዎችን የሰራንበት ነው። ባለፈው ዓመት ነው የጀመርነው። ስለዚህ አሁን ባለፈው ዓመት ከጥር ጀምሮ ወደ ስራ ከገባን ጀምሮ ሁሉ ላይ መልቲ ቪሌጅ ወተር ሰፕላይ ውሃ እያሰራን ያለ ነው። ይሄ ስራ የመስኖ ስራም የመጠጥ ውሃ ስራም የያዘ ነው። ኦልሞስት ወደ 152 ሚሊዮን ነው የወጣበት ወጪ። ስራው ወደ 70% ገደማ ደርሷል። አሁን በአጭር ጊዜ ውስጥ የሚጨርስ ነው የሚሆነው ማለት ነው። ከዚህ ጋር የተገናኘ ከዚሁ መጠጥ ውሃ ጋር የሚገናኙ ከሌላ ኮምፖነንት ውስጥ ያሉ ስራዎች አሉ። በዚህ ሁሉ ላይ የዶሮ ማራቢያ ስራዎች እየተከናወኑ ነው ያሉት። ከዚህ ጋር የተያያዘ ሌላው በሙድ ያለ ነው። ከቢያዋሌ ክላስተር ውስጥ ይሄ አያሌ ጉንጉን የሚባለው ቀበሌ ወደ ድሬዳዋ ለማገናኘት በአጭር መንገድ ወደ 9.3 ኪሎ ሜትር የሚሆን ድሮ ህብረተሰቦቻችን የነሱ ምርት ካመረቱ በኋላ ወደ ገበያ ለማምጣት ወደ 44 ኪሎ ሜትር የነበረውን በ9.3 ኪሎ ሜትር ከአያሌ ጉንጉን ወደ ሙንዲ ያድነው የሚያመጣ መንገድ ግንባታ ይሰናል ማለት ነው። ይሄ መንገድ ግንባታ ወደ 130 ሚሊዮን የሚገመት ወጪ ነው ካፒታል በጀት የሚፈልገው። ኦልሞስት ስራው ከ50% በላይ
አሁን እየተሰራ ነው ያለው። ስለዚህ አንዱም በርካታ የስራ እድሎች ተፈጥሯል። በአካባቢው በማህበረሰብ ላይ በሚሰሩ የልማት ፕሮጀክቶች የስራ እድል ፈጠራም ጭምር ነው። ሁለተኛ አካባቢ ላይ ሲደርስ የነበረውን ጉዳት በመቀነስ አካባቢው ምቹ እንዲሆን ምርታማ እንዲሆን እያስቻለ ነው። አንዳንድ ጊዜ ረዘም ያለ ጊዜ የሚፈልጉ ውጤቶች አሉ። አሁን የሚሰሩ የአፈርና ውሃ ጥበቃ ስራዎች በምን ያህል ጊዜ እዛ አካባቢ ያለውን ችግር ይፈታሉ የሚለው ነገር የራሱ የሆነ ጊዜ ቢፈልግም ግን እየተሰሩ ያሉ የልማት ስራዎች አርሶ አደሩን በቀጥታም ሆነ በተዘዋዋሪ በስፋት ተጠቃሚ እያደረጉ ያሉ ናቸው። ስለዚህ የዘነበው ተፋሰሶች ከለሙ እዛ አካባቢ የሚዘንበው ዝናብ የሚሰበሰብበት እድል አለ ማለት ነው። መኖ የአቅርቦት ችግር አርሶ አደሩ በአካባቢው ላይ መኖ እንዲያገኝ እድል ይፈጥራል ማለት ነው። በሌላ ጎን ደግሞ የውሃ ችግር አንዱ ትልቁ አርብቶ አደሩ አካባቢ ያለ የውሃ እጥረት በተለይ ለእንስሳት ሀብቱ የውሃ አቅርቦት ቀላል አይደለም። ስለዚህ ግድቦች ካሉ የሚሰሩ ስትራክቸሮች ካሉ የእንስሳት ሀብቱ እዛው ንጹህ ውሃ እንዲያገኙ እድል ይፈጥራል ማለት ነው። ስለዚህ ይሄ ደግሞ ተያያዥ አለው። ያለው ሀብት እንስሳት ነው። ስለዚህ እንስሳት ሀብቱ በዚህ ደረጃ ችግሮቹ የሚፈቱ ከሆነ አርብቶ አደሩ አካባቢ ያለው የኑሮ ሁኔታ ይሻሻላል ማለት ነው። ስለዚህ ይሄ ከውጤት አኳያ እየሰራናቸው ያሉ ስራዎች በተጨባጭ አርብቶ አደሩን ተጠቃሚ ያደረጉ ናቸው ብሎ መውሰድ ይቻላል ማለት ነው። እንግዲህ ቆላማ አካባቢ የሚተገበረው ኤልኤልአርፒ 2 ፕሮጀክት ነው። ይሄ ፕሮጀክት እንግዲህ በርካታ ጥቅሞች አሉት። ባይዘዌ በእኛ ዘርፍ ብቻ ከወሰርን ኦልሞስት ያው መልቲ ስለሆነ ፕሮጀክቱ መልቲ ሴክቶራል ስለሆነ አሁን በእኔ ዘርፍ ከወሰርን እኔ የተፈጥሮ ሀብት ነው። በዚህ ዘርፍ በርካታ ውጤቶችን ማምጣት ይችላል። እንግዲህ የተፈጥሮ ሀብት ልማት ጥበቃና አጠቃቀም 3 ዋና ነገሮችን ነው ለማሟላት የሚሰራው። አንደኛው ለዘላቂ ልማት በጣም አስተዋጽኦ አለው። ዘላቂ ልማትን ለማካሄድ የግድ የተፈጥሮ ሀብት መጠበቅ አለበት። ፕላስ ደግሞ ምቹ የአየር ሁኔታና አካባቢ ለመፍጠር እንዲሁም ምግብ ዋስትናን በቤተሰብ ደረጃ ለማረጋገጥ በሚደረገው ጥረት ውስጥ የተፈጥሮ ሀብት ልማት ትልቅ አስተዋጽኦ አለው ማለት ነው። ይህንን ዓላማ አንገበን ነው ስንሰራ የነበረው በዚህ በቆላማ ፕሮጀክት። የሌሳ ጭርሚጢ ገርባ አነኖ ላይ ኢንዲጂነስ የሆኑ ዛፎች አሉ። ስለዚህ እዛ ጋር የፕሮጀክት ስራ ባለመሰራቱ ህብረተሰቡ የገቢ ማስገኛ ሌላ ስራ ባለማግኘቱ እነዚህን ኢንዲጂነስ ዛፎች እየቆረጠ ወደ እንጨት ወደ ከሰል ያሸጋግራቸው ነበር። ይሄ ፕሮጀክት ወደዛ ሲመጣ ሞር ቆላው ላይ ስለሆነ ሁሉም ቀበሌ ላይ እንትን አለው ፍትሃዊነት አለው፣ ግን ሞር ቀለአዲ ክላስተር ላይ ነው ሞር ፎከስ የሚያደርገው እና የቆላማ አካባቢ ኑሮ ማሻሻያ ፕሮጀክት ከሚንቀሳቀስባቸው አካባቢዎች መካከል አንዱ የቀለአድ ክላስተር ነው። በዚህ ክላስተር ላይ 6 ወር ባልሞላ ጊዜ ውስጥ የችግኝ ጣቢያ ተቋቁሞ አርብቶ አደሩ የሚፈልጋቸውን ዝርያዎች እዛው አካባቢ ላይ አግኝቶ በመትከል አካባቢውን ከማሻሻል ጀምሮ ለከብቶቹ መኖ ከደጃፉ ላይ እስከ ማግኘት ተጠቃሚ ሆኗል። ጠረጋ ግንባታ ማስፋፋት ኃላፊነቱ በማንዴት የሚኛ ስለሆነ ለኛ ነው የተሰጠን። በዚህ መሰረት ባለፈው አመት አንድ ችግኝ ጣቢያ መቋቋም የሚል አንድ ኮምፖነንት ነበረው፣ ያንን ለኛ ሰጡን። ስለዚህ ቀለአድ ላይ አይታችሁት ከሆነ ችግኝ ጣቢያው እሱም ቦታ ጫካ የነበረ ምናምን የነበረ ነው። እሱም በሚገባ አስተካክለን ጠርገን ሌአውቱን ሰርተን ችግኝ ጣቢያ አዘጋጅተን ዘንድሮ 130 ሺህ ችግኝ አፍልተንበት ይሄ 130 ሺህ ችግኝ እዛው ላለው ለህብረተሰቡ እንዲከፋፈል ነው ያደረግነው። ተፋሰሶች ከለሙ በኋላ እንግዲህ በተለይ አረንጓዴ እንዲሆን የአካባቢውን ስነ ምህዳር ታሳቢ ያደረገ በተለይ ከአረንጓዴ አሻራም ጋር በተያያዘ እዛ አካባቢ አዳዲስ ከዚህ ቀደም ያልነበሩ በአዲስ የችግኝ ጣቢያዎች እንዲቋቋሙ ተደርጓል። እነዛ ችግኝ ጣቢያዎች አርብቶ አደሩ አካባቢ ለዛ አካባቢ ስነ ምህዳር የሚሆኑ ችግኞችን እዛ አካባቢ እያፈላን እዛ አካባቢ የተከላ ስራም
ይሰራል ማለት ነው። ስራው ስንገባ በቀላድ ላይ እየሰራን ያለነው ነርሰሪ ላይ ሳይት ላይ ነው። ነርሰሪ ያው የችግኝ ጣቢያ መስርተን ችግኝ ጣቢያ ላይ እየሰራን ነው። ያው ችግኝ ጣቢያ ውስጥ እንደምታዩት ብዙ ተክሎችን ዘርተናል። የሚበላና የከብቶች መኖ የሚሆን ዛፎችን ተክለን እዚህ ላይ አንከባክበን ለገበሬዎችና ለአርብቶ አደሮቹ አከፋፍለናል እና ይሄ ድሮ እዚህ አልነበረም፣ ችግኝ ጣቢያ አልነበረም። ከድሬዳዋ ነው የሚመጣላቸው። ሲመጣ ብዙ ችግሮች ላይ ይደርሳል። ማለትም የመድረቅ በፀሐይና በእንትን በመመታትና ብዙ ይደርቃሉ ወይም ይጎዳሉ። እዚህ ሲደርሱ ሰርቫይቫል ሬቱ ይቀንሳል። ስለዚህ አሁን እዚህ በመሰራቱ እዚህ ነው የተመረተው፣ እዚሁ ነው የሚተከለው። ብዙ ሰርቫይቫል ሬቱን ይጨምራል ብለን እናስባለን። በዛው ያው ገበሬው ተጠቃሚ ይሆናል እና ፍሩቶቹንም በመትከል ከተከለ በኋላ ያው ከዛ አምርቶ ለገበያም ያቀርባል፣ ለራሱም በልቶ ተጠቃሚነት ይሆናል ማለት ነው። በቀላድ ክላስተር የጭርሚቲ ቀበሌ ነዋሪዎች ከችግኝ ጣቢያው በሚያገኙት የችግኝ አቅርቦት ተከላን በማካሄድ አካባቢ ማገገሙን ያወሳሉ። والله waxaan ka faa'iidnay aragtida dhulka ku sheegaysa ka dhiganta waa maxay dhulkaygu waa dhulkii gamoojida loo dhan jiray ከዚህ በፊት ይህ አካባቢ ደረቅና ድርቅ የነበረበት ነበር። ምንም ነገር ለመስራት ያስቸግር ነበር። አሁን ግን ይሄ ፕሮጀክት ከመጣ በኋላ የአፈርና ውሃ እቀባ ስራ ተሰርቶ አካባቢያችን ማገገም ችሏል። ችግኞችንም እየተከልን ነው። የሚበሉና የማይበሉ ችግኞችም አሉ። የማይበሉት ለከብቶቻችን ይሆናሉ። የሚበሉት ደግሞ ለኛ ለራሳችን እንጠቀማቸዋል። ያ ማን ነው ልጉስ ይወራ ዳድም አካውገይ ሰገናት ለፈተናረ መኸዳብ ሲፍነ ቀብሲስ ወዳብ ዋደገለጅር እንደ ባለሙያ እዚህ መሬት ላይ ዛፎች እንዲተከሉ እያደረግን ነው። ዘይቱና፣ አምበሾክና ፓፓዬ እዚህ መሬት ላይ አምርተን ለከተማ እንዲያቀርቡ እያደረግን ነው። እንደ ቀበሌያችን ደግሞ የከብት መኖ፣ የዶሮዎች መኖ እናዘጋጅበታለን። 1250 ዶሮዎችም አምጥተን እዚህ እንቁላልና ጫጩቶችን ለማራባት ስራዎችን እየሰራን ነው። እነዚህ ችግኞች ከዋናው ችግኝ ጣቢያ በጥቂት ጉዞ ወደ መትከያ ስፍራቸው ይወሰዳሉ። እነዚህ ወደ መትከያ ስፍራ የተወሰዱት ችግኞች ለከብቶቻቸው መኖ አገልግሎት የሚውሉ ናቸው። እንዲሁም ደግሞ ለምግብነት የሚውሉ ፍራፍሬዎችም ይገኙባቸዋል። አቅርቦትን በቅርብ እንዲያገኙ አድርግቷል ማለት ነው። ይህ በቅርብ በመገኘቱ ለሰዎቹ ኑሮ ለማሻሻል ፋይዳው ከፍታ ይሆናል፣ ከፍታ አለው። ስለዚህ ይህንን እየሰራን እንገኛለን ማለት ነው። ይህ አካባቢ ቀድሞ በረሃማነት የተጫነው አካባቢ ነበር። አሁን ችግኝ ተተክሎበት ከሰውና ከከብት ንክኪ ነፃ በመደረጉ ማገገም ችሏል። ይህንንም የአካባቢው ነዋሪዎች ይናገራሉ። አማ ቡርጀት ካና ሐራም ብሬዳ አባርከይሰኑ ለፈመለ ገንዲ ዳጎዳኔ ይህ ፕሮጀክት ጥሩ ነው፣ በጣም ጥሩ ነው። አሁን ለሁለተኛ ጊዜ ውሃ ለማውጣት እየተሰራ ነው። ውሃ ደግሞ እንደሚታወቀው እዚህ አካባቢ እጥረት አለ። ይህን እጥረት ከተፈታ እርሻ ማምረትም ይቻላል። ለከብቶቻችንም የሚጠጡት እናገኛለን። waxa weeyaan biyo xidhan weeyaan dhulka biyuhu ay jeexayeen የተሰራልን የውሃ ማቆሚያ ነው። ከዚህ በፊት ውሃ ዝም ብሎ እንደ ጎርፍ ይፈስ ነበር። እንደ ጎርፍ ሲባል ያው አፈሩን እየሸረሸረ ነው የሚያልፈው። ከዚህ በፊት ያልነበሩ ከሌማት ትሩፋት ጋር የተያያዙ የመጡ ምርቶችን አግኝተናል። ይሄ ለእኛ መልካም ነው። ፕሮጀክቱም ሊመሰገን ይገባል። dhulkeenna xawliga ku dhaafaya in la joojiyo አቶ ሸሪፍ አምዬ የለገዲኒ ገጠር ቀበሌ ነዋሪ ናቸው። ከፕሮጀክቱ ጋር ንብ ማነብ ስራ ላይ ተሰማርተው ውጤት አግኝተዋል። በፕሮጀክቱ ሀሳብ መሰረት ኑሯቸውም መለወጥ ችለዋል። ባየኑ ገመቼሰን ጀቹ ብየተኛ ተዱራን ዲጋማ ጅርቱ አመኑ ይተፋምተ ጅርቲ በጣም ደስ ብሎኛል። ከዚህ በፊት በጎርፍ ሲወሰድብን የነበረው አፈር መዳን ችሏል። መሬቱን መሸርሸር አቁሟል። ፓፓዬ አምጥተው እዚህ እየተከሉ ነው። ደስ ብሎናል። ይሄ መሬት እሱ ነው ወይስ እሱ አይደለም እያልን ነው። ይሄ የሆነው እንግዲህ የውሃና አፈር ጥበቃ ከተሰራ በኋላ ነው። እውነት ለመናገር የማናውቀው ነው የሆነው። በተሰራው ስራ ፕሮጀክቱ ልናመሰግን እንወዳለን። እናመሰግናለን። እና አብዲ ዩሱፍ ደግሞ በፕሮጀክቱ በተሰራው የአፈርና ውሃ ጥበቃ ስራ
ምርትና ምርታማነት ማሻሻል ችለዋል። ድሮ ፍሪጆክቲን ሃዱፍቱለ ዳግዲቢለን ታዱፍተ ጅራ ቱኒፍሰንለ ወለደዋን ታቴ ከዚህ በፊት ሌላ ፕሮጀክት መጥቶ ነበር፣ ግን በጣም የተለያዩ ናቸው። ይሄ ፕሮጀክት ብዙ ጠቅሞናል፣ ለወደፊትም ብዙ ያግዘናል። ይሄ የተጀመረ ነው፣ እነሱ ሰርተውታል። እኛም የራሳችንን ማድረግ አለብን። ጎረቤት ቀበሌዎችም ከኛ ልምድ ይወስዳሉ። ውሃ እንደዚህ ተገድቦ ላየ ሰው እጅግ በጣም አስገራሚ ነው። እርሻም እንሰራበታለን፣ ለከብቶቻችንም እናገኛለን። ከዚህ በፊት የመጡ ፕሮጀክቶች ግን እንደዚህ አይነት ስራዎችን ብዛም አላከናወኑ። ሌላው የቆላማ ኑሮ ማሻሻያ ፕሮጀክት ከሰራቸው ስራዎች መካከል በአካባቢው የሚታየውን የውሃ እጥረት ችግር መቅረፍ ነው። በዚህም አርብቶ አደሩ የሚጠቀምበት የውሃ ጉድጓድ ቁፋሮ ስራ ሰርቷል። መቃንኪያ አህመድ ሙሳ አደሚን ጃማ አካ ወረዳ ቀላዲቲ ትጋፈተማ ኮኦርዲኔተር ፕሮጀክት የሌለርፊት በአራት ፕሮጀክቶች ላይ ነው የምንሰራው። በዋነኝነት የአርሶና የአርብቶ አደሩን ኑሮ ማሻሻል ነው። ይሄ ወረዳ የሚጠጣ ንጹህ ውሃ አልነበረውም ነበር። ፕሮጀክቱ ከመጀመሩ በፊት ህዝቡን አወያይተውን ነበር። ያነሱት ይህንኑ የውሃ ችግር ነው። የቆላማ አካባቢ ኑሮ ማሻሻያ ፕሮጀክት አሁንም ስራውን ቀጥሏል። ሁላውሉል ገጠር ቀበሌ ምርትና ምርታማነትን ለማሻሻል እንዲቻል የንጹህ መጠጥ ውሃ አቅርቦትን የማሻሻል ስራዎች ባሻገር አርሶና አርብቶ አደሩ ብርሃን እንዲያገኝ በፀሐይ ኃይል የሚሰራ የሶላር ኃይል ማከማቻ በመትከል ጨለማን አስወግዷል። ከውሃ አቅርቦቱ ጋር እኛ ዘንድሮ ሰራ ነው 19000 ሄክታር እንትን በጎርፍ የሚሄደውን ውሃ እዚች ጋር መያዝ መቻላችን የከርሰ ምድር ውሃ እንዲጎለበት አድርገናል ማለት ነው። የሾርት ተርም የሚገኝ ውጤት ነው ማለት ነው። የከርሰ ምድር ውሃ እዚሁ የሚዘንበውን መያዝ መቻላችንና የከርሰ ምድር የውሃ አቅርቦታችን ከፍ ማድረጋችን ደግሞ ምን ያህል ለምርትና ምርታማነት አስተዋጽኦ እንደሚያደርግ እንግዲህ የሚታወቅ ነው ማለት ነው። ትልቁ ለምርታማነት አስፈላጊ የሚሆነው ውሃ ነው። የውሃ አቅርቦቱን እዚሁ ጋር ይዘን የአፈር ለምነቱንም ጠብቀን ከሄድን ኦልሞስት ምርትና ምርታማነቱን በዛው ልክ ከፍ ማድረግ የሚቻልበት አጋጣሚ ነው። ይሄ ፕሮጀክት ደግሞ ትልቅ ኮንትሪቡት አድርጓል ማለት ነው። ይሄናል ወደ 20 ሳይቶችን በኤሪያ ክሎዥር ከበር አድርገናል። ኦልሞስት በጣም የተጎዱ ቦታዎች ናቸው እነዛ ኤሪያዎች ላይ። ያን እንትን ማድረጋችን ለአየር ንብረት ለውጥ በአየር ንብረት ለውጥ የሚመጣ ኢምፓክትን መቀነስ መቻላችን ራሱ አንዱ ትልቅ አስተዋጽኦ ያደርጋል ማለት ነው። ስለዚህ ጥቅሙ ብዙ ነው ማለት ነው። ከምርትና ምርታማነት ጋር ይያያዛል። ለንም አንደ ምቹ ሁኔታ መፍጠራችን የውሃ አቅርቦትን የከርሰ ምድርን ፕላስ ደግሞ የገጸ ምድር ውሃንም ከፍ ያደርገናል እነኚህ ስራዎች በመሰራታቸው ማለት ነው። ይሄ ደግሞ ፈርዘር በሀገር አቀፍ ደረጃም የተያዘው በቤተሰብ ደረጃ ምግብ ዋስትናን ለማረጋገጥ በሚደረገው ጥረት ውስጥ ትልቅ አስተዋጽኦ አለው ማለት ነው። አንዱ ተፈጥሮ ሀብትን ስራዎችን የምንሰራው በዋናነት አርሶ አርብቶ አደሮቻችን በተለይ ይሄ በቆላማ እንትን ፕሮጀክት የሚሰራው ስራ በቆላማ ኤሪያ ላይ ያሉ አርብቶ አደሮቻችን በምግብ ዋስትና ራሳቸውን እንዲችሉ ለማድረግ እስከሆነ ድረስ ያንን የሚያደርጉ መሰረት የሚጥል ፕሮጀክት ነው ማለት ነው። በተለይ የንጹህ መጠጥ ውሃ አቅርቦት ስራ ነው። ሰፊ ስራዎች እየተሰሩ ይገኛሉ። ጥልቅ የውሃ ጉድጓዶች ተቆፍረዋል። እነዛ ጥልቅ የውሃ ጉድጓዶች በቀጣይ ዘንድሮ ላይ ጥናት እያደረግን ነው። ስለዚህ ጥናቱ እንዳለቀ ለአካባቢው ማህበረሰብ የመጠጥ ውሃ አቅርቦት እንዲሁም ለእንስሳቶቻቸው የመጠጥ ውሃ አቅርቦት ለመስኖ ልማትም እንዲጠቀሙበት የመሰረተ ልማት ስራዎች ይሰራሉ ማለት ነው ዘንድሮ። ስለዚህ ባለፈው ዓመት የቆፈርነው ጉድጓድ ዘንድሮ ጥናት እናደርግና እነዛን የመሰረተ ልማት አቅርቦት ስራዎች ይሰራሉ። አመድ አበነ ሆነ አልሐምዱሊላህ ከሰረቢቲ ዱሩ ለፈተና አከት ጀሩ ከዚህ በፊት ውሃ አልነበረም። በጣምም ችግር ነበረብን። ውሃ የምንቀዳው ሩቅ ተጉዘን ነበር። የጉድጓድ ውሃ እንጠጣም ነበር። የጉድጓድ ውሃ ደግሞ ንጹህ አይደለም። አሁን ሁሉም ነገር ጥሩ ሆኖልናል። ቢሻን ናምኔ ሆሪን ዱጉም ቢሻን ናምኔ ዱጉሌን በከቲ ተነጅራል ረኮ ጉዶ ቢሻኔ በከተና ሙዳት በቆላማ አካባቢ የኑሮ ማሻሻያ ፕሮጀክት ብዙ ተግባራቶችን አከናውነናል። በፕሮጀክቱ ጄኔሬተር ቀርቦላቸው ውሃ ማውጣትም ጀምረናል። ድርጅቲን ቱራገለ ቶምቶ ለፋ በረሃ ቶሬ ገሞጂ ቢሽንጋ ብቻ ነው ምሽና ቀድሞ አካባቢያችን በረሃማ ነበር። የምናምርተውም ማሽላ ብቻ ነበር። አሁን ግን ፕሮጀክቱ ብዙ ነገር ስላመቻቸልን ብዙ የእርሻ ውጤቶችን ማምረት ችለናል። እንደምታዩት ማለት ነው። እንደ ሰይደኑ አሲን ገንደ ውላ ጃማ
ገንድሬ ፉደይነሰን ገንደቦሬቲ ገንዳብዶቲ ጅራ የቆላማ አካባቢ ኑሮ ማሻሻያ ፕሮጀክት በእርግጥ ከተጀመረ አጭር ጊዜው ነው። ነገር ግን እኔ ባለውበት አካባቢ እንኳን የተለያዩ ትልልቅ ፕሮጀክቶች ተከውነዋል። የዚህ አካባቢ ነዋሪ የውሃም ችግር ነበረበት። የውሃ ችግሩ አሁን ተቀርፎለታል። ወደፊት ደግሞ የበለጠ ይሰራል። ለገበሬዎችም ውሃ አውጥተው እንዲጠቀሙ የውሃ መሳቢያ ፓምፖችን አቅርበናል። ፕሮጀክቱ እንደዚህ በአጭር ጊዜ የሚያክል ነገር ከሰራ ወደፊት ደግሞ ትልልቅ ስራዎችን ያከናውናል ተብሎ ይታሰባል። የአካባቢው ነዋሪም የበለጠ ተጠቃሚ ይሆናል። bishaan achirraa jenereetara kan inni fi obaafatanii ooluu isaanii misoomsachuu jiranii. ሌላው ፕሮጀክቱ ደግሞ 130 ሚሊዮን ብር የብዩ አዋሌ ክላስተር አያሌ ጉንጉም ተብሎ በሚጠራው ቀበሌ ወደ 9.3 ኪሎ ሜትር የሚሆን የመንገድ ስራ አከናውኗል። ይህ መንገድ አርሶ አደሩ ምርቱን ወደ ከተማ ወስዶ ለመሸጥ የሚወስድበትን የ44 ኪሎ ሜትር የእግር መንገድ አሳጥሮለታል። ይህም ለአካባቢ ነዋሪ ትልቅ እፎይታን የፈጠረ ነው። መቃን ክየ ተውፊቅ ሱሌማንን ጃማ እትጋፈተማ አና ብዩ አዋሌ ፕሮጀክት ኤልኤልአርፒቲ። ይሄ ፕሮጀክት ከተጀመረ አጭር ጊዜ ቢሆንም ብዙ ተግባራቶችን አከናውኗል። አስቀድሞ ነዋሪው መንገዱን ለመሻገር 43 ኪሎ ሜትሮችን ማቋረጥ ነበረበት። አሁን ግን ወደ 9.3 ኪሎ ሜትር ዝቅ ማድረግ ተችሏል። መንገዱ በማጠሩ የአካባቢውን ነዋሪ ልፋት መቀነስም ተችሏል። ኸራን ኩኒ ፕሮጀክቲ ተኘተነ ዱራ ጋፋናን ጆሌ ተኸመተረመ ይሄ ቦታን ልጅ ሆኜ ያውቀው ነበር። እጅግ በጣም አረንጓዴና ለምለም ነበር። በምን እንደሆነ አላውቅም። በኋላ ላይ ግን ደረቀ። ይህ የሆነው እኔ እዚህ አካባቢ 6 ልጆችን እስከወልድ ድረስ በነበረው ጊዜ ነው። በኋላ ላይ ይሄ ፕሮጀክት መጣና ድጋሚ ወደ ለምለምነቱ ተመልሷል። ነምኒ ኑመ ጅራታፍ ጅራን ነመለ ብየተና ረቡማን ነመ ጅራችታ ማለ እኔ በፍጹም መንገድ ተሰርቶ መኪና በየመንገዳችን ይመጣል ብዬ አስቤ አላውቅም። ግን ሆነ። መንገዱ ተሰርቶ በራችን ድረስ መኪና መግባት ጀመረ። ፈጣሪ ይመስገን። አሁን የመንደራችን ችግር ተፈቷል። ቃራንኮን ጋራ ከይራ ጋራ መከጅቱ ይራ ማበራ ያለ ጉንጉማጂ እኔ ማበራ ያለ ጉንጉም አኖተን እዚህ አያሌ ጉንጉም የመንገድ ችግር ነበረብን። ተራርቀን ነበር የምንኖረው። አሁን መንገዱ ከተሰራ በኋላ ይሄኛው መንደር ከዛኛው መንደር ጋር መገናኘት ችሏል። የቆላማ ኑሮ ማሻሻያ ፕሮጀክት በአጭር ጊዜ ውስጥ እጅግ ውጤታማ ስራዎችን አከናውኗል። ወደፊት ደግሞ ፕሮጀክቱ በአራቱም ክላስተሮች በ38ቱም የገጠር ቀበሌዎች ላይ ችግር ፈጂ ፕሮጀክቶችን ተግባራዊ እንደሚያደርግ የድሬዳዋ አስተዳደር ግብርና ማዕድንና ኢነርጂ ቢሮ ኃላፊ ኑረዲን አብደላ አስታውቀዋል።